ላይክ እንደዛ ነው። እረሳዋለሁ። የወንድሜ ወንድም መሆንህን እረሳለሁ። ገብቶሃል? በዚህ ሰዓት አንድ ሊያስፈልገን የሚችለው ነገር የአብርሃም ጤና ብቻ ነው። እስቲ ቆይ አንዴ እስቲ ቪዲዮ እኔ ግርም እያለኝ ነው እና ነገሮች አይደል እንዴ? ቢያንስ ለራስሽ ስትይ ለእኛም ስትይ ደግሞ አንድ ነገር እንትን በይ። ዝም ብለሽ አብራም እያልሽ ራስሽን አታስጨንቂ። ግን ምን እሱ ምን አይነት ነገር እያሳለፈ እንዳለ ማይታወቅ እየመጣ እኮ ነው ሄርሜላ። እዚህ ጋር ሳያት በጣም ነበር አንጀቴን የበላችኝ። የምር ላይክ በጣም ታማለች አይደል? እስከምናውቀው ድረስ ለታመመች ሁሉም ሰው ያውቃል። ላይክ ጽንሷ ይጨፍግግ ራሱ ምንም የተረጋገጠ ነገር የለም። የሆነ ነገር መጥቶሻል ወይ ብለው ጠይቀዋት ነበረ እና እርግጠኛ ራሱ አልሆነችም በዛ ጉዳይ ላይ እና ጽንሱ ሆዷ ስር ይኖር አይኖር ራሱ እርግጠኛ የተሆነበት ነገር የለም። እንደዛ ሆና ግን ስለ አብርሽ ጤንነት እጅጋ የተጨነቀች ነው እና በጣም ነበረ ላይክ ሰው በዚህ ልክ እንዴት አንድን ሰው ይወዳል ምናምን ነገር ብዬ ለራስ እየጠየኩኝ ነበር። እና እጅ ልጅ አብርሽን ትወዷለች ኦብቪየስሊ ማንም ያውቃል። ያ ማለት ግን ከሩታ ትሻላለች ወይ ደግሞ ሩታ ከሄርሜላ ትሻላለች የሚል ድምዳሜ ውስጥ ምናምን የሚያስገባን ጉዳይ አይደለም። እዚህ ጋር አንድና አንድ የአብርሽ የጤና ጉዳይ ብቻ ሊያሳስበን የሚችል አይደል? እሺ እንቀጥል። ለምኜ ነው እንደምንም ብዬ ኤፍሬም ታውቂዋለሽ አይደል? የሚያደርገው ነገር ሩታም ታውቂያታለሽ። ከብዙ ነገር አንጻር ነው ለምኜ እንዲመጣ ያደረጉት። እኔና ኤፍሬም ከልጅነታችን ጀምሮ ስለምንግባባ ጓደኛሞች ስለሆነ ነው እንደምንም ብዬ እንትን ያልኩት እንዲመጣ ያደረጉት። ላይክታም አለች ምናምን ነገር ግን በቃ ጉዳይ አይደለም። እሱን ማግኘት ብቻ ነበር እዚህ ጋር የምትፈልገው። አንቺን አይቶ ወድቅ ያለሽ ቀስ በይ ምን የሚያረጋገጥ ነገር ይኖራል? እና በጣም ነው ደስ የሚሉት እዚህ ጋር ሲገናኙ በጣም ነበረ ውሽ አድርጌ ነበረው። ሁለቱም መገናኘት አለባቸው። ምክንያቱም መብት አላት እሱን የማግኘት እሱን የመንካት መብት አላት። እና አላቅም ኤፍሬም እዚህ ጋር የሆነ ነገር አስቦ ምናምን ካልሆነ በቀር ሄርሜላን ቀጥታ ቤቷ ስር አብርሽን ይዞ መምጣት ሆ ምንም አልተዋጠልኝም። በዚህ ልክ ደግ አይደለም። ኤፍሬም እንተዋወቃለን። በዚህ ልክ ደግ እንዳልሆንክ በደንብ እንተዋወቃለን። ከዚህ ጀርባ የሆነ ያቀርከው ነገር እንዳለ ምንም ማነሳበት እንትን ምክንያት የለም ብዬ ነው። አሟታል። ለምንድን ነው ስልክ ማላነሳልሽ? ጥላታል እንዴ? ሄርሜላ እኮ ነች ከአንተ አርግዛልሃለች እንዴ? ምን ሆነ ነው አብርሃም? ከራስ ጋር ለም ሄርሜላ ነች የምትወዳት ሄርሜላ፣ እሷ የምትወድ ሄርሜላ ነች። እዚህ ጋር ነገርም ለምንድን ነው አንቺ ጋር መደወል የሚጠበቅብኝ አላት። ስለዚህ ይሄ ሰውዬ ኮንሽስ ቢሆን ከራሱ ጋር ቢሆን ኖሮ ይሄንን ነገር ሊያወራት ነበር። በፍጹም እንደዚህ አይነት ነገር ሊያወራት አይችልም። በፍጹም